ስለዚህ አሁን እኛ የምንፈልገው ከነኛ አፕሊኬሽን ውስጥ ኖርማሊ እሺ ላንድ ስታር ምንላት አፕሊኬሽናችን እሷ ነች የምንጠቀምባት ለጂፒኤስ። ስለዚህ ላንድ ስታር ክሊክ እናደርጋለን። ላንድ ስታር 7 ፕሮሰስ እያደረገ ነው ለመክፈት። ኖርማሊ እንደ ሞባይል አፕ ናት። ከዛ 4 ኮንፊግሬሽኖች አሉ። ቀጥተኛ ፕሮጀክት ነው ኔም ክሬት ለማድረግ ኔም ክሬት እናደርጋለን። እንገባና ፕሮጀክት እንገባለን። አዲስ ክሬት እናደርጋለን ኒው። ከዛ ኒውልና ይሄ ጆብ ክሬት ለማድረግ ስለሆነ ፕሮጀክት ኔማችን ቀጥታ ከፈለግን ባይ ዲፎልት ራሱ መውሰድ እንችላለን፣ ስም መስጠት እንችላለን። ስለዚህ ሽፍት እንበልና ስም ሌተር እንጻፍ። ቶፖ ካፒታል ለማድረግ ቀጥታ ይችኝ እናጥፋና ቶፕ ኮን ቶፖ ወይም ቶፖ ማለት ነው። ቶፖ ነው። እዛ ታይም ዞናችን ይሄ ዴት ሰርቨር ኔም አንቀይርም። ታይም ዞናችን UTC +03 የሚለውን እንመርጣለን። ከዛ ኮኦርዲኔት ሲስተማችን እንመርጥና የላይኛዋን ቀጥታ እዚህ ጋር ክሊክ እናደርጋለን። ከዛ ካልተመረጠ ኦልሬዲ ይሄን ወርልድ UTM WS84 UTM ዞን 7 መምረጥ አለብን። ካልተመረጠ ግን አድ ብለን ገብተን ይሄ ኮንቲኔንት የሚለውን ወርልድ በማድረግ የቀሩትን እዚህ ጋር መምረጥ እንችላለን ማለት ነው። UTM ዞን 7 ብለን ወይ አብረን ሰብሊ እሺ ወይ ስለዚህ ቀጥታ ወረድ ስለተመረጠልን ሴሌክት እንላለን። ከዛ አክሴፕት ነው የምንለው ራሱን። ከዛ የምንቀይረው ነገር እዚህ ጋር የለንም። ስለዚህ ቀጥታ ኦኬ ነው የምንለው። ጆብ ክሬት አደረግን ማለት ነው አሁን። ስለዚህ አንድ ቦታ በገባ ፕሮጀክት ገብተን ጆብ ክሬት አደረግን። ቀጥታ ኮንፊግሬሽን ገባን። ዲቫይስ ኮኔክሽን ገብተን ብሉቱዝ ከቤዝ ጋር እናገናኛለን። ስለዚህ እዚህ ጋር የምንቀይረው ነገር የለንም። ዲቫይስ ታይፕ ምናምን አንቀይርም። ስለዚህ ቤዝ የቤዛችን ኮድ እናስገባለን። ካልመጣ ብሉቱዝ ማናጀር ሰርች በማድረግ ማምጣት እንችላለን። ከመጣ ቀጥታ የመጣው መምረጥ እንችላለን። ይሄው 1033 710 ነች። ኮኔክት እንለዋለን ራሱን yes አሁን ደግመን ኮኔክት እናደርጋለን። ሰክሰስፉል ሆኗል ኦልሬዲ ኦኬ እንልና ወርክ ሞድ ላይ እንገባለን። ዲቫይስ ኮኔክሽን ነበር ኮኔክት ያደረግነው። ወርክ ሞድ ገብተን አሁን ቤዛችንን ወርክ ሞዳችንን እናስገባለን። ኒው ብለን ገባን። ከዛ አውቶ ሮቨር የሚለውን ማኑዋል ቤዝ እንመርጣለን። ያ ማለት እኛ እናስገባለታለን የቤዙን ኮኦርዲኔት ማለት ነው። ስለዚህ አውቶ ቤዝ ካልነው ግን ቀጥታ ራሱ ከሳተላይት ኮኦርዲኔት እንዲወስድ እናደርጋለን። ስለዚህ ማኑዋል ቤዝ አደረግን። ኢንተርናል ሬዲዮ መምረጥ አለብን የግድ ኢንተርናል ሬዲዮ። ፕሮቶኮል ትራንስፓረንት ነው። ቻናል 6 ነው። ሴቭ ነው የሚጠበቅብን። ሴቭ ስንል ይሄኛው ቤዝ ብለን ሴቭ እናድርገው። ሽፍት ቤዝ እሺ ቤዝ ኦኬ ያልነው ኦኬ ብለን መርጦልናል ቤዛችንን። ከዛ አክሴፕት ካልን በኋላ ቤዝ ከመረጥነት በኋላ እዚህ ጋር ያሉትን እናስተካክላለን። አሁን አንቴና ታይፓችን CHC 180 ነው ወይም i80 ነው። አንቴና ሃይት እናስገባል። ክሊክ ስንለው ቀጥታ ስላንት ነው የቤዝ መሆን ያለበት። ኦኬ እንላለን። ይሄኛውንም 1.6 ብለን መሙላት እንችላለን። ቀጥታ ወዬ 1.6 ስላንት ነው። ኦኬ ከዛ ማኑዋል ኢንተር ከሆነ የመረጥ ነው እዚህ ጋር ማስገባት አለብን። አያችሁት ጋር WS84 ነው የሚለው አይደለ? ይሄን ፎርማቱን መቀየር አለብን። እዚህ ጋር ክሊክ አድርገን ሎካል ኖርዝ ኢስት ኤሊቬሽን ማስገባት አለብን። ከዛ እዚህ ጋር ለማስገባት ከሆነ ማኑዋል ኢንተር ነው። ስለዚህ እኛ ባይ ታይም እንበልና ራሱ ይሙላለን። ከሳተላይት ካለን ግን ቀጥታ መሙላት እንችላለን። ከዛ ኦኬ ያለ ነው። አብርሽዬ ጨርሰናል። አብርሽ ወይ ቦርሳ ውስጥ አስቀምጫለሁ ልውሰዳ? ውሰድ እንዴ። ኦኬ አልን። ከዛ መውጣት ነው የሚጠበቅብን ከዚህ። ከዛ እንደገና የቤዛችን
ማገናኘት የቤዙን ለማገናኘት ደግሞ አሁን ደግሞ ቤዛችን ቤዝ ለማገናኘት ቀጥታ ወርክ ሞድ መግባት እንችላለን። እዚያ ጋር መግባት አይጠበቅብን፣ መግባትም ይችላል። ግን እንገባና ኒው ብለን እዚህ ጋር አውቶ ሮቨር የሚለውን አሲስት እንተዋለን። ዳታ ሊንካችን ራዲዮ እንላለን። የስ ከዛ ስሙን እንሰጠዋለን። ይሄ ስንት ነው? 16። ስለዚህ 16 ኦልሬዲ 716 መረጥን። ባይኖር ግን ሰርች ማድረግ ነው። ኮኔክት ሰክሰስ ነው። ወይ ስለዚህ ሴቭ እንበለው። ኦሬንጅ ቻናል 6 እዚያም 6 ቻናል ትክክል 6 ነበር እዛ። ቴንኪው በጣም አውቶ ሬቨር። ስለዚህ ሬዲዮ ሴቭ ነው የምንለው። ስም ሮቨር እንበለው። ደወለና ሰርቬይንግ የት እንደሆነ አልተወሰነም ማለት ነው። ኔቪ ተግባር ይችላል አለ። እንታ ታደመ ዲፓርትመንት የታደመ ነው። ካደስተር ግን ወየት ነው አለ እና ሲጀመር እኛ እኮ ትንሽ ነን። 7 ሰዎች ሮቨር ኦኬ። ስለዚህ ሮቨር አልነው ሙሉ ደግሞ ጨረስን። ከዛ አክሴፕት እንላታለን። የስ አሁን ሰርቷል። ያ እንትን ነው የአየር ካርታ ነው የሌለ እዛ ጋር እሱ ለምን ይጠቅማል? ኦኬ ከዛ ቀጥታ ሰርቬይ ነው ኮንፊገር ስላደረግን ነው ሙሉ ስለጨረስ ሰርቬይ እንገባለን። ፖይንት ሰርቬይ እና ስቴክ አውት ነው የሚጠቅመን አሁን ለአሁኑ የምንሰራበት። ስለዚህ ፖይንት ሰርቬይ እንገባና ኤርዳስ ምን ይሰራል? ከዛ አንቴና ሃይት ቀጥታ እዚህ ጋር መሙላት እንችላለን። አንቴና ሃይት ታይፑን ቨርቲካል ስላይት የምናደርግ የቤዞን ነው። ምክንያቱም ስንለካ ስላይትሊ ስለሆነ የሮቨሩ ግን ሲለቅም ቨርቲካሊ ስለሆነ ሜጀር የሚያደርገው ቨርቲካል ነው ሞዱን የምናደርገው። ሃይት ካስፈለገ እዚህ ጋር እንሞላለን ማለት ነው። አዚህ ሲዝን ተወው ለጊዜው። ስለዚህ ኦኬ እናደርጋለን። ከዚያ ኮዳችን እዚህ ጋር ክሊክ አድርገን ትሪ ካልን ለምሳሌ እዚህ ጋር ለኤምኤሶች ነው ተብሎ ነው አብርሽ አሁን ትሪ የኛ እንደዛ ነው። ስትሪ ማስተሮች ከሆናችሁ 5 ትሪ ያለባችሁ ተብሎ ነው። ዲግሪዎች ከሆናችሁ ደግሞ 4 ማስተር 4 የተፈተነው አለኛ ትሪ ያለ ለምሳሌ ኦኬ ያልነው አሁን አያ አክቲቭ ነው። ይሄ ራሱ አሁን እንልቀም። በዚህ አጋጣሚ ነው እየለቀምን ነው። ና ለምሳሌ ኮዷን ትሪ ከምንላት ችግር የለም ኮዱን ችግር የለም። ዋና ዝም ብለን ይሄ ፖል እንበለው ለምሳሌ ኦኬ እንዳልከው ወይ ደግሞ ፖይንት 1 በለው ፖይንት 1 ኦኬ ፖይንት 1 ታው በቃ ኮዱን ትሪ ብለን እንደ ትሪ እንደሆነ ይቆጣሉ። እሺ ለምሳሌ ቢልዲንግ እንበለው ወይ ቢልዲንግ ኮርነር እንበለው ወይ ደግሞ ቢልዲንግ ካሪ ያረጋግጥ እሺ ቢኤልዲጂ ቢልዲንግ አሁን ቢልዲንግ ብለን ኮርነሮች ነው የምንመርጠው። ስለዚህ ይሄን እንወስዳለን። አንድ ይሄ እቺን ነው የምነካው። ክሊክ አደርጋለሁ። አንድ ወሰደልን። አሁን ሌላ ኮርነር ደግሞ አራት ቢልዲንግ ኮርነር ለምሳሌ እንደዚህ አንድ ሁለት እቺን ሁለቱን እንሰደና ሴት አውት እናደርጋለን። በጣም አሪፍ ይቻላል። ከዛ ከዛ ሴት አውት ማድረግ አለብን። አሁን እዚህ ጋር ዳታውን ለማየት ካስፈለገ እዚህ ጋር ኖርማሊ እዚህ ጋር መግባት ሳይጠበቅብን እንውጣ። በቃ ሴቲንግ አውት እንግባ። ፖይንት ስቴክ አውት። ከዛ እኛ ኢንተር ፖይንት ከሆነ የተሰጠን ፖይንት የተሰጠን ዳታ ከሆነ ኢንተር ፖይንት ገብተን ዳታ እናስገባለን። ኮድ ምናምን ኖርዚንግ ኢስቲንግ ምናምን ብለን እናስገባለን። እኛ ግን የተሰጠን ፖይንት የለም። ስለሌለን ቀጥታ ፖይንት ፍሮም ፖይንትስ ማናጀር ዳታቤዝ እዚህ ጋር ከራሱ ነው የምናወጣው ከለቀም ነው። ስለዚህ ፖይንት ዋንን እዛ ጋር ያለችውን ስቴክ አውት እናርጋት። መረጥኳት አይደለ? ከመረጥኳት በኋላ ቀጥታ ኦኬ ነው የምለው። ኦኬ ካልኩ በኋላ ይሄኛው አቅጣጫ ማሳየት አለው። እዚህ ጋር ዲስፕሌይ መሆን አለባት ፖይንቷ። ስለዚህ ይሄችኛዋን እመርጣለሁ። አቅጣጫዋ ደግሞ ኖርዚንጓ አቅጣጫ ማሳየት አለባት። ኖርዝ በፊት ለፊት መሆን አለባት ኖርዚንጓ። ይሄችኛዋን ክሊክ አደርጋለሁ። ኖርዝ ዳይሬክሽን ይችን ኖርዝ ዳይሬክሽን መሆን አለበት። ወይም ደግሞ ስለዚህ እዚህ ጋር ማለት አዎ፣ ከዛ እሷኛዋ እዚህ ጋር
ከዛ ይሄኛውን ካልመረጥኩ ነው ኖርማሊ ይሄኛውን ካልመረጥኩ ይችኛዋን አድርጋለሁ። አዎ ከዛ እንዲህ እናድርግና ወዴት አቅጣጫ ነው? ዲስታንሱ 11 ሜትር ነው። 11 ሜትር ወደ እሺ ኖርዝ እሺ አሁን እስኪ አቅጣጫ እንደዚህ ነው የሚያሳየው፣ ግን ልክ አይደለም። አቅጣጫ በዚህኛው አልመረጠቻትም። እቺ በዚህኛው ይሻላል ወይ? እሺ እየጨረስን አስገቡ እያለ ነው። እሺ እንዴ ያላየ ነው። እሺ ችግሩ ቆያችሁበት እዛም ያዙ። ከጨረሳችሁ ስጡንና አንድ ቼክ ላድርግና እሺ ከዚህን ጠበብ እናርጋት። ፖይንቷን ያለችው ወደ ኋላ ነው ይለናል። ፖይንቷን ያለችው እዚህ ጋር ነች ያለችው። አንዷ ነች እሷ። ሁለተኛውማ እዚህ ጋር ነች ያለችው። እያሳየን ነበር። እቺ እዚህ ጋር ሳየን። አዎ ሁለተኛውማ አሁን ያለንባት ነው። ዋናዋ ደግሞ እዛ ጋር ነው ያለችው። አዎ ስለዚህ ዋን ያለችው እዛ ጋር ነው። እዛ ነች። ስለዚህ ይሄኛውን አቅጣጫ እናሳይና አሁን ራቀ። አሁን ስንሄድ እየቀነሰልን ነው። አሳየው እየቀነሰ መሆኑ። ኦኬ እናንተ ሞባይል እንደማ አሁን እየቀነሰ ነው። 5 ሜትር እያለ ነው። 4 ሜትር 3 ሜትር 2 ሜትር 1 ሜትር እዚህ አካባቢ ነው ያለው። ስለዚህ 0.15 ይላል። ቤዝ ቼንጅ አደረጉ ነው የሚለን። ኦልሬዲ በቃ ጨርሰናል ማለት ነው እዚሁ ድረስ።